Let's celebrate. There's a party going on right here. A celebration to last throughout the years. So bring your good times and your laughter too. We gon' celebrate your party with you. Come on now. Celebration. Let's all celebrate and have a good time. Celebration. We gon' celebrate and have a good time. It's time to come together. It's up to you. What's your pleasure? It's a celebration. እንደ አውሮፓውያን አቆጣጠር በ1995 ከ30 ዓመት በፊት ነበር ከሐሳብ ጥንስስ ጀምሮ እስከ ግንባታ ሂደት ድረስ በርካታ ውጣ ውረዶችን ያሳለፈው ዩኒቨርሳል ፕላስቲክ ፋብሪካ የመጀመሪያ ምርቱን በማምረት ወደ ስራ የገባው። ታዲያ በዚህ ሂደት ውስጥ ከቤተሰቡ የተለየ ዓላማ ያዙት ሲኞሪያኖ አማራና የሥራ ባልደረቦቻቸው ትብብር እንደ ቤተሰብ ቀላል እንዳልነበር ልጃቸው ጋብሪኤል ፋብሪካው 30ኛ ዓመቱን ባከበረበት ወቅት ወደ ኋላ መለስ ብለው ያስረዳሉ። ለመሰገናለሁ። በመጀመሪያ በኩል ኢትዮጵያ ውስጥ የተወለድኩኝ ልጅ ነኝ። አሮጌ ፖስታ ቤት በኃይለሥላሴ ጊዜ አባትና እናት የተገናኙ አዝማራ በጣሊያኖቹ ጊዜ አዝማራ ብዙ ጣሊያን የነበሩ ጊዜ እዛ ነው ያገቡ። የመጀመሪያው ልጅ የተወለዱ ወንድሜ አንጀሎ ከኔ በፊት ስራ አስኪያጅ የነበረ እዛ ነው የተወለደ። በ1955 በፈረንጅ አቆጣጠር ካሌንደር ወደ አዲስ አበባ ነው የመጣው። ከዛ ጊዜ አባቴ የታና ጋራዥ የቶርኖ ቤት ስራ አስኪያጅ ሆነ ባለቤት። ከዛ ጀምሮ ነው አሁን እኔ ጎን ያለው እሸቱ የጋሽ አበበ ልጅ። ሁለታችን የትልቅ ሰው አባታችን ልጅ ነን። አብሮ በኃይለሥላሴ ጊዜ በደርግ ጊዜ ቶርኖ ፋብሪካ ሲሰሩ ከዛ በደርግ ጊዜ ትንሽ አባቴ ፈርቶ ነበረ። ስራ ሽጦ ነበረ መስሪያ ቤቱ ናጣላ ነገር 18 ዓመት አለፈ። ግን ሁሌ የሱ ህልም ኢትዮጵያ ውስጥ ለመመለስ ያው እዛ ሲመለስ ድሮ ከሱ ጋር አብረው ሲሰሩ በቶርኖ ቤት ጊዜ ዩኒቨርሳል ፕላስቲክ አቋቋሙ። በመጀመሪያው ሲኞሪያን አባቴ ኤክስፐርቶች ኢንጂነሮች ሳይሆን ከሱ አብሮ የሰሩት ጠንካራና ጥሩ ሰው አብሮ የሰሩት እነ ጋሽ አበበ እና አቶ ለማ እና ቦጋለ ያዘነ አብሮ ያደጉ ምናምን በሱ ነው መጀመሪያው ሰራተኛ ድርጅቱ የተነሳው። በሱ ነው ደስተኛ ነኝ። አሁን ነገውን እሸቱ የአቶ አበበ ልጅ ምክንያቱም እንደምንም አሁን የምታዩት ነገር ከኛ ጀርባ ከፍተኛው ቴክኖሎጂ ማሽን ያለው በዛ ጊዜ የፋብሪካ ሽቦ ሲጠቀሙ ነው። በተጠቀመ ማሽን የረጅም ዓመት ምክንያቱም እነዚህ ማሽን ስትገዛው ኮስቱ በጣም ከፍተኛ ስለሆነ በእነሱ በኩል በሽቦ ሲያሰሩ በኤሌክትሪክ ገመድና አስሮ ምናምን የተነሳው ድርጅት አሁን ዛሬ በጣም ልክ ኩራት ነው የምንሰማው። በእኔ በኩል እሸቱ እንደዛ ይመስለኛል። አባት እዚህ ጋር የእሸቱ አባት በዛ በኩል የወርክሾፕ አያዙ ምናምን እዚህ ስንመጣ ሲቸካቸኩ ማዶሻ ካቻቢቴ ምናምን ሲሳተባቸው እዚህ ጋር በቃ አሁን እውነት ነው ሚስተር ጋብሪኤል ይባላል። ሚስተር ጋብሪኤል አባት ሲኞሪያኖ እና አቶ አበበ የኔ አባት ማለት ነው። ሁለቱም ከኋላ ያሉትም አቶ ቦጋለም አቶ ጋሽ ደማም ለዚህ ድርጅት ብዙ አስተዋጽኦ አድርገው ነው እዚህ ደረጃ ድረስ የደረስነው። እውነት ነው። ድሮ ይሄ ሁሉ አልነበረም። መሬቱ ራሱ ውሃ ነው፣ ማሽኑ ውሃ ላይ ነው፣ ጣራ የለውም፣ ባዶ ነው፣ ላስቲክ ለብሶ ነው። ታሪኩን ለምን ጠዋት ማታ አባታችን ይመጣል። እንዴት ነው ማታ 4 ሰዓት 5 ሰዓት ቁጭ ብለን እንጠብቀዋለን። ለምን እዚህ ጋር ያለው ፋይት እኩል ነው። ሲኞሪያኖ ቢያንስ ለሊት ሙሉ ጠዋት 12 ሰዓት የገቡ 7 ሰዓት 8 ሰዓት ወደ ቤታቸው የሚገቡበት ታይም አለ። በቃ ተሸኛኝተው ማለት ነው። አይተኙ። ጠዋት ደግሞ እዚሁ ናቸው።
ይሄን ያህል ድርጅት ይሄን ያህል መስዋዕት አድርገው ነው ጥሩ ነገር ጥለው ሄዱ። በደም ሲኖሪያና ተወገደ ሌሎችም ለዚህ ትልቅ መስዋዕት የተደረገበት ዛሬ ወርዶ ተዋርዶ እኛ ጋር ደርሶ ይሄን ነገር ለማውራት ለማውቃት ያለቀን እግዚአብሔር ይመስገን። ዩኒቨርሳል ፕላስቲክ ፋብሪካ የድርጅቱ የቀድሞ ሰራተኞች፣ የሲኞሪያኖ ቤተሰቦች፣ የቅርብ ወዳጆችና ሰራተኞች በተገኙበት በፋብሪካው ግቢ 30ኛ ዓመቱን በድምቀት አክብሯል። እንግዶች ምን አይነት ስሜት ምን አይነት ኩራት ይሰማኛል ዛሬ መናገር አልችልም። ዋው! በመጀመሪያው እንኳን ደህና መጣችሁ ለእንግዶቹ። ከዛ ለሁሉ የዩኒቨርሳል ሰራተኛ ዛሬ እዚህ ጋር ያሉ ከኛ ጋር ማይሆኑም ትልቅ ጭብጨባ ሞቅ በላችሁ። በመጀመሪያ ምናልባት ትክክል ላይሆን ይችላል ስለ ዩኒቨርሳል ታሪክ ሳይሆን ስለ ወደፊት 30 ዓመት ዩኒቨርሳል እንዲኖር ትንሽ እናውራው። እንደምታውቁት የድርጅት ከ30 ዓመት በፊት የተነሳው የምንፈልገው ሌላ 30 ዓመት ማሳለፍ እንፈልጋለን። በምን መልክ የዚህ ትልቅ ያደረገ ድርጅት የሰራተኛ ድካም፣ የሰራተኛ ፍቅር፣ የሰራተኛ ብዙ አሁን ያለው ከዚህ በፊት እዚህ ውስጥ ያለው ከእንግዶቹ ጋር ወይ በፊቱ ሲጀመር ድርጅቶቹ እንደምታውቁት አሁን በምንረው ሉንጎሉ ምን ነበሩ? በግ፣ ሳር፣ በቃ ትንሽ እኛ ጀርባ ያለው ፋብሪካው የተሰራው በዛ ጊዜ በአንድ ብር 25 እንቁላል ልንገዛ እንችላለን። አሁን በ20 ብር አንድ እንቁላል አንገዛም። ማለት ህይወት በጣም የተቀየረ ኢትዮጵያ ያደገ ጊዜ ግን ከባድ የሆኑ ነው። በዚህ ምክንያት ሁላችን እዚህ ውስጥ ድርጅት ከዚህ በፊት የሰሩ አሁን የምትሰሩ ለወደፊት ከሰኞ ጀምሮ የምንሰራው እንደ በፊቱ ጠንካራነት እንቀጥል። ገብርኤል ከእናንተ ጋር እስከምችል ይሆናል። እናመሰግናለን። በድርጅቱ በኩል ብዙ ጊዜ ከባድ ጊዜ ያሳልፈናል። ድርጅቱ ስለ ሰራተኛ በምንም ነገር ያስባል፣ በጥሩ በመጥፎ በሁሉ ነገር። ዋናው ነገር ድርጅቱ መኖር፣ ድርጅቱ ሀብታም መሆን አለበት። ድርጅቱ ሀብታም ካልሆነ ሁላችን ችግር ውስጥ ልንገባ እንችላለን። ይሄ የሲኞሪያኖ አማራ ዓላማ ነበረ። አሁን ፍቃድ መስጠቱኝ ከሆነ ትንሽ ስለ ዩኒቨርሳል ታሪክ ማውራት ፈልጋለሁ። ይህ ነገር በመጀመሪያ ካለ የድርጅቱ ዲስክራይብ ለማድረግ በነጋ የመጣው ህልም የሆነ ሰው ህልም ነው። የዚህ ሰውየው ህልም ለብዙ ዓመት ኢትዮጵያ ውስጥ ከወጣው በኋላ እንዲመለስ ህልም ነበረ። እሱ ሰውነቱ ውስጡ ከባድ ዋጋ መክፈል ካፈለ ሰውየው ያኔ ጊዜ ኢትዮጵያ ሲለቀቅ በዛ ጊዜ እኔ እንደማስለኝ ልጅ ሆንኩኝ። ግን የመጀመሪያው ደረጃ ወደ አየር ሲወጣ የሱን እንዲመለስ ነበረ። ደክሟል፣ ሰርቷል፣ ብዙ ጊዜ ጣሊያን ጋር አሳለፈ። መጨረሻ ላይ ከ18 ዓመት በኋላ 68 ዓመት ሲሆን ኢትዮጵያ ውስጥ ተመለሰ።
እዚህ ላይ ትንሽ ነገር መናገር ፈልጋለሁ። ያን ጊዜ ሲኞሪያን አዲስ አበባ ነበረ። ከአዲስ አበባ የወጣው ሁላችንም ነው የሚያውቁት የዚህ ሀገር ችግር የተፈጠረ በደርግ መጣ ምናምን የመጀመሪያው ጊዜ ላይ ጊዜ ቀባር ስለነበረ ሲኞሪያኖ ፈርቷል ምናምን እና ወሰነ ጣሊያን ሀገር ሊድ እና ያ ጊዜ መንግስቱ ወይ ደርግ ሲፍረስ ሲኞሪያን አዲስ አበባ ነበረ። 2-3 ቀን መደወል አይችሉም፣ ምክንያቱ ስልክ አይሰራም ምናምን ግርግር ነበረ። እኔ ጣሊያን ሀገር ነበርኩኝ። ከዛ ደወለ። የመጀመሪያ ቃል እኔ ስጠይቅ እንዴት ናቸው ምናምን፣ አይ አንድ ነገር መናገር ፈልጋለሁ፣ ካሁን በኋላ ተዘጋጅ፣ እኔ ኢትዮጵያ ውስጥ ልመለስ። እብድ ነህ ወይ ምንድነው? ምን ነቃ? ሁለተኛው ነገር ወዲያ ሲመልስ ጣሊያን ሀገር ጀመረ ስለ ዩኒቨርሲቲ ስለ ፕላስቲክ ፋብሪካ። እኔ ስጠይቅ ምንድነው የምትሰራው? እኔ ሱቅ ራን እያደረኩኝ እሱ ደግሞ ፕላስቲክ ፋብሪካ አለኝ። እንዴ ቶርኖ ቤት ብትከፈት አንተ ደግሞ በቶርኖ ቤት በቶርኖ እንትኑ መስሪያ ቤት ስላደገ ያን ትልቅ እውቀት ስላለ አይ አዲስ ነገር ልጀምር። የዚህ እድገት የመጀመሪያው ከኛ ጋር ያኔ ሲሰሩ ሲኞራ ሬናታ የካምፓኒ ትርፍ ከብዙ አመት በኋላ ነው የነካው። የሱ ዓላማው እንግዛ፣ ማሽን እንግዛ፣ ተሬቃ እንግዛ፣ ምናምን እንግዛ። በዚህ ምክንያት ላይ በኋላ ምን ያኔ ጊዜ የምናገቸው ነገር ከሲኞራ ሬናታ ትንሽ መናገር ፈልጋለሁ። ስለዚህ እንደምታዩት ሲኞሪያኖ በአዲስ አድቬንቸር ምንም እውቀት ስለሌለውም ግን በድካም በፍቅር በትዕግስት ይሄ ሁሉ ነገር ተነስቷል። ኦፍ ኮርስ ይሄ ሁሉ ነገር ብቻ ማድረጉ አልቻለም። እሱ ግን በመጀመሪያው ነገር የነበሩ ሰራተኞቹ በመጀመሪያ የተቀጠሩ እስካሁን ያለው የተወሰነ የሉም። አሁን ከላይ ያዩ ነው። ለዚህ ነገር ዩኒቨርሳል የግንባታ ዩኒቨርሳል ሲነሳ የመጀመሪያው ምርት ስለሚነሳው እኔ ግን የሚፈልጉ 4 ሰዎች አሉ። ዓለም ቱሪዬ ኑ ወደዚህ አታፍሩ እኔ አለኝ ሞክ በላቸው። አበነት ወርዱ ሰላሳ ዓመት አላምንም እስካሁን ለኔ የሚመስለኝ ህልም ነው። ግን አንዳንድ ጊዜ ህልም እውነት ነገር ወደ እውነት ነገር ሊመጣ ይችላል። በዚህ በሁሉ ሰዎቹ ድካም እንዳልኩት አሁን ትልቅ ነገር እኔ ከሼቱ ጋር ጎን ለመሆን ነው። በስንት ድካም በስንት ነገር ኦፍ ኮርስ ራሱ የሥራ ድካም የሥራ ፍቅር ብቻ ሳይሆን ራሱ ቱሎ ፕላኒንግ በእኛ በፋይናንስ የነበሩ ሰዎቹ ወደዚህ ነው የጎተተን። ግን ትልቁ ነገር ሼቱ እንደነገረ እዚህ መሬት ስር ውሃ ነበረ፣ በግ ሲሽከረከሩ ነበረ ሲገነቡ። ስለዚህ እኛ በዛ ነው የምንነሳው እና መናገር አልችልም። እንደዚህ ያለ እንደሚደርስ አላመንም ነበር።
ከዩኒቨርሳል ፕላስቲክ ፋብሪካ ምስረታ ጀምሮ እስከ ምርታማነት ድረስ ረጅም ዓመታትን በታማኝነት እንደ ቤተሰብ ላገለገሉ ቀደምት ሰራተኞች በርካቶች በታደሙበት ሽልማትና ዕውቅና ተበርክቶላቸዋል። ሙሉጌታ ሴት መጀመሪያ ነው። እንግዶቹ ብዙ መጣቁም ስለሆነ ስለ ዩኒቨርሳል አሁን እነጎን ያለ አራት ሰዎቹ ያኔ ጊዜ ከሲኞሪያኖ ጎን ነበሩ። የድርጅት ሲያንቋቋም ምን አይነት ስሜት በመጀመሪያው ጊዜ እኔ ጣሊያን ሀገር ሲመለስ ከሲኞሪያኖ ጋር እንደገና ለመስራት ስገባው ሁለቱ ሴቶቹ ሳው ሲለከሙ ነበረ። ያኔ ጊዜ ተረይታ ከውጭ ሀገር ከጣሊያን ሀገር ሲመጣ የዩኒቨርሳል ደግሞ የጀርባ ስንት ዲስክራይብ ለማድረግ ማለት ዓለምና ቱር ወርክ እስካሁን ብዙ ፖሊሲ ተቀየረ። አይዞ ስታንዳርድ ገባ። ገና እስካሁን ፕላስቲክ እየለከሙ ዩኒቨርሳል በእነዚህ ዓላማ ነው የተነሳው። አብነት በመጀመሪያው ከዩኒቨርሳል አልተቀጠረም ነበረ፣ ግን ከግንባታው ድርጅት እዚህ ጋር ሲሰራ ከዛ ዩኒቨርሳል ጆይን አደረገ። ስለዚህ አብነት እስከ ፋውንዴሽን ነው እስከ መሬት ስር ነው የሚያውቀው ስለዚህ ድርጅት እና ሙሉጌታ ያኔ ጊዜ ሲኞሪያኖ ትንሽ ስለ ፕላስቲክ ኢንጀክሽን ማሽኑ ከሰዎቹ ስለ የፈለገ ስለነበረ እኛ ጎን የነበሩ ለሰይ ኮምፒቲተሮች ኢትዮ ፕላስቲክ ዩኒቨርሳል ጆይን አደረገ። ከሲኞሪያኖ የመጀመሪያው ሰጥም የመጀመሪያ አብሮ ሲጀመሩ ሙሉ በላቸው ለሙሉጌታ። ኦኬ ከኛ ጋር ከድርጅቱ ጋር የሚሰራው 30 ዓመት ከተጀመረ ጀምሮ ከዛ ቀጥሎ ብዙ ሰዎቹ እዚህ ድርጅት አብረው ከአባቴ ጋር ከሰራተኛ ጋር በጣም ያዳከሙ እና ኮንትሪቢዩት ያደረጋ ይሄ ድርጅት ትልቅ እንዲሆን አንደኛው አቶ ኤሪክ የሲኞሪያኖ የዩኒቨርሳል ሼርሆልደር የነበረ አብሮ ከኤሪክ አጎት አቷራም ስንት ጊዜ ነገር ነው ያደረጉ ለዚህ ድርጅት። ሲኞራ አኒ ከኛ ጋር የሆነ ተሳፍ ክፍል ስንት ጭቅጭቅ ከኔ ከሲኞሪያኖ ከሲኞራ ሬናታ ሲፈጠር ነበረ። ሁሉ ነገር ትልቅ እንዲሆን በመጀመሪያው ነገር ቴንክ ዩ ዛሬ እንደመጣች ካንቺ ጋር ዩኒቨርሳል ትልቅ እናመሰግናለን። በበኩል በሲኞሪያኖ በኩል ሲኞራ ሬናታ ስለ ዩኒቨርሳል ምክንያቱ በር ላይ የሰሩት ሰራተኛ ትልቅ ስራ ሰሩ። ምርቱ ላይ ቢሮ ጋር የሰሩት ሲኞራ ሬናታ ስፔሻል ኮንትሪቢዩሽን ያደረገ ለዩኒቨርሳል ሪኮግናይዝ መሆን አለበት። በሱ ብቻ ሳይሆን ለኛ ፋሚሊ በኔና ሲኞሪያኖ ችክችክ ወይ በሲኞሪያኖ ከሌላ ሰው ችክችክ ምን እንበል ሳይኮሎጂስ ለዩኒቨርሳል ሳይኮሎጂ አንድ ድርጅት ውስጥ ያስፈልጋል። አንዳንድ ጊዜ ሰው ወዲያ ነው ወደ ጉዳይ ዳል ያጨቃጨቃል ምናምን። ሲኞራ ሬናታ የአካውንቲንግ ምናምን ስትራክቸር ሳይሆን ሊጋል ነገር በትክክል አደረገች። እስካሁን ዩኒቨርሳል ለመኖር ልክ እንደ ዩኒቨርሳል እንደ ኢትዮጵያ ሕጉ ደንብ ምናምን የኃይለ ሥላሴ ሕጎቹ አለ። ዩኒቨርሳል ውስጥ የሲኞራ ሬናታ ያስገባ ሕጎቹ ገና አሉ እና ለሚቀጥለው 30 ዓመት መኖር አለባቸው። ምክንያቱ በዚህ መልክ ነው ትልቅ ነው የሚሆኑ። ቴንክ ዩ ሬናታ። አሁን ስለ ሬናታ ያገለገለች ያደከመች ትልቅ ነገር ያደረገን አንድ ትንሽ እንሳክ
እዚህ ጋር በአሁኑ ጊዜ ብዙ እኛ ስብሰባ ውስጥ ለድርጅቱ ስንወስንና አዲሱ መኪና ግዛ ተሬታ ግዛ ብዙ ዲስካስ እናደርጋለን። ኮምፒውተር ፊት ለፊት ካሽ ፍሎ የሚባል ነገር ፕሮጀክሽን የኮስታችን ብሬክዳውን ወን በአሁኑ ጊዜ አሁን እዛ ጋር የተቀመጠ የዩኒቨርሳል ቦርድ ቸርመን አቶ ኩሜ ማቲው በጣም እንጨቃጨቃለን። ከዛ ሁሌ በዚህ ጭቅጭቅ እነሱ ደግሞ በአብዛኛው ቁጥር ነው የሚያያቸው። እኔ በፍቅር በአፍንጫ በስመት በእንደዛ ነገር ፒኤፍ በዛ ያደገ ነው ምናምን እንጨቃጨቃለን። ሁላችን እንድታውቁት ከነኩመ ጭምር አንድ ጊዜ እኔ ከቢጂአይ ሲወጣ ትልቅ ስራ አግኝተናል። ትልቅ ኮንትራክት እንድንፈርም ያኔ ጊዜ አጠቃላይ ቢጂአይ የጊዮርጊስ ቢራ ፋብሪካ ሳጥም እንድንቀይር ነበረ። ወዲያው ከቢጂአይ ፋብሪካ ሲወጣው ወይዘሮ ሬናታ ቢሮ ውስጥ ማሽናን ነበረ ሞልድ እንድንገዛው ትሬቃ ምናምን ገባውና በቃ ሬናታ እንደዚህ አሁን ትልቅ ኮንትራክት ሲኞሪያ ነው እስከሚያውቅ በፊት ነው እንደዚህ እናደርጋለን። ልክ እንደ ያኔ ጊዜ ልክ እንደ ኩመ እንደ ገብርኤል ካሽ ፍሎው አደረግ ወይ ኧረ እባክሽ ምን ካሽ ፍሎው ነው ሰው ለማለት ያንቺ ህጉ በዛ ጊዜ የነበሩ በአሁኑ ጊዜ ያለው ዞሮ ዞሮ ዩኒቨርሳል ገና ትልቅ ድርጅት ናቸው። ግራzie Renata። ዛሬ ድርጅቱ ከተመሰረተ 30ኛ ዓመቱን እያከበረ ነው። ይህ ድርጅት እንግዲህ ጋብርኤል ሁሉም ብሎታል። እኔ ምንም ማለት አልችልም። እኔ ማለት የምችለው እኔ እዚህ ድርጅት ውስጥ 23 ዓመት ከ3 ወሬ ነው። ይህ ድርጅት ሲመሰረት እንግዲህ እኔ ስመጣ እዚህ ቤት የ7 ዓመት ልጅ ነበር ብላችሁ ብታስቡት፣ ዛሬ ግን የ30 ዓመት ጎረምሳ ሆኖ ትልቅ ራዕይ ሰንቆ እዚህ መድረሱ በሁላችሁም የፒኤፍ ቲም በሁላችሁም የፒኤፍ ሰራተኞች ዛሬ እንኳን ለዚህ ቀን አደረሰን ብዬ እንኳን አደረሳችሁልን። ምንም የምናገረው የለኝም፣ ምክንያቱም በየስብሰባው ስለምነግራችሁ። አንድ ነገር ግን የምነግራችሁ ነገር የፒኤፍ ቲም ሁሉም ሰራተኛ እንደ ቤተሰብ እንደሚሰራ እንደ አንድ እጅ ለእጅ ተያይዘን እንደምንሰራ ገብርኤል እንዳለው ሌላ 30 ዓመት እንድንቀጥል አሁንም ይሄ ያላችሁን ማንነት፣ የቤተሰብ ስሜት፣ ጽናታችሁ፣ ሁሉ ጊዜ የምታሳዩትን ክብር፣ ፍቅር ይዛችሁ እንድትቀጥሉ በዚህ በ30ኛ ዓመት አበክሬ እነግራችኋለሁ። ተባረኩ። የድርጅቱ ከፍተኛ የሥራ ኃላፊዎችም 30 ዓመታትን በስኬት የተጓዘው ዩኒቨርሳል ፕላስቲክ ፋብሪካ ሌላ ተጨማሪ 3 10 ዓመታትን እንዲጓዝ የቀጣይ ጊዜያት የሥራ አቅጣጫ የሰጡበት መድረክ ነበር። ጥሪ የተደረገላችሁ እንግዶች የግል ጊዜያችሁን ሰውታችሁ ከኛ ጋር ለመሆን በዚህ አጋጣሚ ስለመጣችሁ ከልብ የመነጨ ምስጋናን አቀርባለሁ። የጋብርኤል ቤተሰብ ሲኞራ ኤባ ቤተሰቦች፣ ሰራተኞች ሁላችሁንም ከልብ ላመሰግን እፈልጋለሁ። ለመጀመሪያ ነገር በዚህ መድረክ አጭር ንግግር እንደማደርግ ጋቢ አልነገረኝም። ስለዚህ ብዙ የተዘጋጀሁት ነገር የለም፣ ግን አያስቸግረኝም። ማልቸገርበት ምክንያት ይህ ድርጅት ለእኔ ልቤ ውስጥ በትልቅ ከደም ስሬ ጋር የተያያዘ ድርጅት ስለሆነ እናንተ ፊት ቀርቤ ምስጋናዬንና ስሜቴን ለመግለጽ መዘጋጀት አይጠበቅብኝም።
በፈረንጆች አቆጣጠር 2017 ላይ ልክ ጋቢ እንዳለው ማንም ሰው ሳያስተዋውቀን ከማስታወቂያ ዩኒቨርሳል ፕላስቲክስ የሚለውን አይቼ ይህ ድርጅት ባነጋግራቸው ምናልባት አንድና ነገር ይመጣል ብዬ ነው። ከመጀመሪያ እዚህ ቤት ከገባሁበት ደቂቃ አንስቶ እስካሁን ድረስ በሩ እንደተከፈተልን ሆኖ አቀባበላቸው ቆንጆ ሆኖ በሽያጭ ድርድሩ ላይ ምንም አይነት ጭቅጭቅ ሳንቀርብ ተከባብረን ነው ፍጻሜው የዚህ ድርጅት ባለቤት ለመሆን የበቃ ነው። ግን ጋቢ እንዳለው ከመጀመሪያው ጊዜ እነ አንጀሎ እነ ሲኞራ ነው ለእኛ የነገሩኝ ነገር በምንም ነገር በሰራተኞቻችን አንደራደርም። ይህንን አስጠንቅቀውናል። እስካሁን ድረስ ይሄ ድርጅት ደግሞ እዚህ የደረሰው ከነዚህ ሰራተኞች አንስቶ እናንተ ባደረጋችሁት ኮንትሪቢዩሽን ስለሆነ ላደረጋችሁት ሁሉ በእኔና በኢንቨስተሮች በአሰንት ስም እግዚአብሔር ይስጥልኝ፣ እናመሰግናለን። ብዙ ጊዜያችሁን ሳልወስድ አንድ የመዝጊያ ነገር ላሳስብ የምፈልገው ጋቢም ትንሽ ለመጥቀስ ሞክሯል። ጊዜው ተቀይሯል። የዩኒቨርሳል ያኔ ሲመሰረት የዛሬ 30 ዓመት ብዙ ተፎካካሪ አልነበረው። አሁን ግን አንድም ሁለትም ሶስትም ተፎካካሪዎች አሉት። አንዳንዱ ሊያገጫግጩኝ ይሞክራሉ። ግን ዩኒቨርሳል ጠንካራ መስሪያ ቤት ስለሆነ በእናንተ የተመሰረተ ስለሆነ በእናንተ ጉልበት፣ በእናንተ ትጋት፣ በእኛ አመራር እዚህ ደረጃ ስለደረስን ከዚህ በኋላ ለሚጠብቀን ቻሌንጆች የሚመጣብንን ነገር በጉልበት፣ በትዕግስት፣ በመተሳሰብ ለድርጅቱ ህልውና ሲባል ለእናንተ ህልውና ሲባል ለሚቀጥሉት 30 ዓመታት ጋቢ እንደጠቀሰው ደግሞ ፍቅራችንን ወዳጅነታችንን ተክተን አሁንም ለሚቀጥለው 30 ዓመት እዚህ እንደምንገናኝ ደግሞ ረጅም ዓመት ለመኖር ወይ ራስ አንድ ወር ለመሰለፍ በኢኮኖሚ ጉዳይ በደንበኝነት ይመጣሉ ይጠፋሉ ምናምን መጥፎ ነገር ያጋጥም ይችላል። ግን ዋናው ትልቁ ነገር ምንድነው? ልክ እንደ ቤተሰብ ውስጥ እንደ ፋሚሊ የምታያቸው ከሆነ ጥሩ ጊዜ አሉ፣ መጥፎ ጊዜ አለ። ዋናው ትልቁ ነገር ትብብር፣ ድርጅት አሰሪ እና ሰራተኛ። ይሄ ነው ዩኒቨርሳል ትልቅ ነው ያደረጋል። እንዳልኩት ማንኛው ድርጅት በኢኮኖሚ ይቸገራል። እኛ ደግሞ ብዙ ጊዜ አጋጥሞኛል። ግን ያኔ ጊዜ በመጥፎ ጊዜ አሰሪ ከነ ሰራተኛ፣ ሰራተኛ ከነ አሰሪ ወይ ከነ ድርጅት አብሮ ስለሆኑ ይሄ ነው ትልቅ ነገር። ምክንያቱ አሁን እዚህ እኛ ውስጡ ፋብሪካ የምታዩት የእኛ ደንበኛ ሙልቲናሽናል ካምፓኒ ትልልቅ ብራንድ አይነከን፣ ኮካኮላ፣ ጊዮርጊስ እንትኑ ከኛ ጋር የሚሆኑ እነሱ ራሳችሁ ቅድም ይሸጡ የነገረ ነገር እዚህ ጋር ጣራ አልነበረም። የኛ አባታችን ሲሰሩ በሻራው ሲዘንብ ደግሞ ማሽን ላይ ሻራ ያለብሳሉ ምናምን በሽቦ ምናምን ሲሰበር ምናምን። ቅድም ኢንተርቪው ስታደርጉ አቶ ሙሉጌታ በዛ ጊዜ ዋና ኦፔሬተር የነበረ ለሱ ነው ዋናው ዓላማ የድርጅት እንትኑ በጣም ከፍተኛ ግንኙነት አሰሪ ሰራተኛ እንጨቃጨቃለን መብቴና ዋናው ሁሉ ጊዜ ለድርጅት ጥሩ። እዚህ ላይ የምጨምረው ነገር ቢኖር ጋቢም እንዳለው አሁን ጥሩ ደረጃ ላይ ነው እንደምታዩት። ግን ጥሩ ደረጃ ላይ ለመድረስ ደግሞ ብዙ መስዋዕትነት ያስፈልጋል። ያ መስዋዕት የመጣው ሲኞሪያኖና ከዛ በኋላ የነበሩት እና አቶ አበበም እና አቶ ለማ ምናምን ኃይለኛ ፋይት ፈጥረው ነው ይህን ነገር ጥሩ ደረጃ አድርሰው እውነተኛ ቦታ ሄዱት። ስለዚህ የነሱ ውጤት ነው ዛሬ ሁላችንም አገናኝቶን ገብርኤልንም እኔንም ሌሎቹንም አሰባስበው እዚህ ድረስ ያደረሰ።
መጀመሪያ መሰረት ሲቆፈር የነበረች ብቸኛዋና አንደኛ የሆነችው ወይዘሮ ትወርቅ አዝመራ ከመጀመሪያው ጀምሮ ደስ ያለሽ እግዚአብሔር ይስጥልኝ። በሁለተኛ ደረጃ አቶ ጌታ በቀለ ከመጀመሪያው እቺ የብርሃን ምሳሌ ተጀምሮ የሰሩት የመጀመሪያው ከመጀመሪያው ቀጥሎ አቶ ጌታ በቀለ በሶስተኛ ደረጃ አቶ አብነት ወርቁ በሶስተኛ ደረጃ ግቢው ተቀላቅሎ ወደ 30 ዓመት ይቆያል። ብራቮ! አቤ ደስ ያለ ቴንክ ዩ ሶ ማች በአራተኛነት በ30 ዓመት ጠንካራ ጉዞ ያሳለፈው አለም ዳምጠው እዚህ በመብራችን ለውጣችሁ ደስ ያለሽ እግዚአብሔር ይስጥልኝ። እሺ ተጠንቀቁ። ሶስታችሁ ከፊት ሆኑና እንደዚህ lungo koala እስያንዴ ወራል እንግዲህ እስያንዴ ወራል እንግዲህ ይቺ ድንቅና ነው ለዛሬ እንደዚህ መሰባሰባችን ያመጣችን ሞራል ያስፈልጋታል። ምርጥና አንደኛ እኔና የዚህ ቆይታዋ የ30 ዓመት ጉዞ ከአባታችን ከሲኒዮሪያን ጋር ባለው መዛመሳለን ሁላችሁም በእንዲሁ አንድ ለምላ በመቀጠል አለ ይህ የሚታዩት ቲሸርት ሴቤስቲያኖ አማራ ነው። አባታችን ሴቤስቲያኖ አማራ አንድነታቸውን ለመግለጽ ይሄ የእሳቸው ቲሸርታቸው ነው።
ይሄ ደግሞ ስፔሻል የአባታችን የሲኒዮሪያን ማስታወሻ ነው። ሁላችሁም አመስግኑልኝ። በመቀጠል እዚህ አሁን በመቀጠል ደግሞ እዚህ ይህንን ነገር ደግሞ ከወላጅ ተቀብሎ ደግሞ ማስቀጠል ያስፈልጋል። ወላጅ የመሰረተውን ምስረታ የሚያስቀጥል ጠንካራ ልጅ ያስፈልጋል። ጠንካራ ልጅ ከሌለ እዚህ ደረጃ አይደርስም። የነበሩትን አስቀጥሎ ደግሞ እዚህ ደረጃ ያደረሰው ወንድማችን ገብርኤሌ ልዩ ተሸላሚ ነው። አመስግኑልኝ። አንደኛው በጣም እናመሰግናለን። ለእኔ ትልቅ ምልክት ከጋቢ ከተገኘ በኋላ ሽልማት ቱረታ መግባት እችላለሁ። እናንተን ስለማትኛል እማማ አንድ ነገር መናገር ትፈልጋለች። በአማርኛ በጣሊያንኛ lo vuoi dire in amarico o lo vuoi dire in italiano? In amarico non lo so dire bene. Mamma, salam nesh? Salam? Salam nesh way. Salam nessuoi. No, salam nesh way. Stai bene? Sì. Salam nesh? Sì, sto Bravo, bene. ecco, adesso di grazie. Grazie a tutti. Grazie. Piano dove si vede. Si vede piano. እሺ ባርኮት ወደ ቦታ ይሸኛል። ባርኮት Vai, stai Elsa. Tu. Gabri. Gabri. Dai. Tu stai. ትንሽ ያሰበን ነገር ሪኮናይዝ ወደ ዕቃ ስንሄድ የሆነ ነገር አስበናል። የሆነ ትልቅ ቼክ ሲኞሪያኖ ፈርሟል። በዚህ በኩል በዚህ ነገራችን ላይ የማህበር ዋና ኃላፊዎቹ ቴሜ ኢሼቱ እዚህ ጋር እንድትመጡት በሰራተኛ በኩል እንድትቀበሉት ይህ ስጦታ እና ሲሳይ እንደ ዋናው የሰራተኛ አስተዳደር የዩኒቨርሲቲ Come? Yeah, you go and then... No, there you go. Tu fai qua. Let them come up. Live it with them. You live it. Come up. Galbeto. Benar jalan. Nah. Asal. Baru Surprise dong. Dan
ደረጃ ለሁላችን ወደ ነገር እንደምንሄድ ገንዘብ የላቸው ለመቆጠር የሁሉ የፋብሪካ ውስጥ የሰሩት ትንሽ በዛ መልክ ነው ያሰበን። እንድቀም እንቀጥል፣ ከዚህ በላይ ልናደርግ እንችላለን። ቴንክ ዩ ፒኤፍ፣ ቴንክ ዩ ዩፒኤፍ ሰራተኛ፣ ቴንክ ዩ ስፔሻል ፊርማ ሰላሳ በመቶ የኔ ነው። እኔ ሰራተኛ አይደለኝም። የዛ 30 በመቶ የኔ ነው። ልክ ነኝ? የዛ 30 በመቶ የኔ ነው። ዩኒቨርሳል ፕላስቲክ ፋብሪካ ከ3 አስርት ዓመታት በላይ በምርታማነቱ እንዲቀጥል ቤተሰባዊ የሆነው ጠንካራ የሥራ ባህል፣ ትብብርና ፍቅር ምክንያቶቹ ናቸው። እንግዲህ እንደምታውቀው በቴክኖሎጂ በኩል ኮፒ ኤንድ ፔስት ማድረግ ይችላል። ግን ዞሮ ሁላችን ከአባታችን ከእናታችን ከፋሚሊ የሆነ ነገር እነሱ ደግሞ የሚደክሙት ለልጆቹ የሚያሳምሩት ካልያዝክም እሱ ላይ ችግር አለ። ምክንያቱም ከአባትና እናት የሚወጣው ነገር ካሎቹ ምናምን ምልክቶቹ ሲሰጡ በልቤ ስለሚወጣው ስለሱ መተያዝ አለበት። ትልቁ ነገር ከአባቱን ያስኩት የሥራ ድካም ምናምን፣ ግን ዋናው ትልቅ ነገር ሰው መቀበር አለበት። ገብርኤል ሰው የምትቀበር ከሆነ ብዙ ሰው በጥሩ ጊዜ በመጥፎ ጊዜ አንተ ጎን ሊሆን ይችላል። ስለዚህ እኛ ከተጀመረ ጀምሮ ማንኛው ደንበኞቹ ቢሆን ሰራተኞቹ ቢሆን ዘበኛ ከሆነ ስራ አስኪያጁ የሰራተኛ ዋናው አስተዳደር ከሆነ ለኛ እኩል ናቸው። ሪስፔክት እንቀበራለን። እዚህ ቤት እሸቶ ያካል የስራ አስኪያጁ ቤት በአባቴ የነበረ ጊዜ ወይ በአንጀሎ በወንድሜ የነበረ ጊዜ በአሁኑ ጊዜ በቀጠሮ አይደለም የምትገባው እንደፈለገ በተመቸሰ። ዋናው ትልቅ ነገር ለስራ የሚመለከተው ከሆነ በሩ ለክፍት ነው። እኔ ራሳችሁ የነሱ ክፍል በነሱ ቦታው በሚሰሩትበት ምንም ክፍት ነው። ኦኬ ንጽህና ክፍተት ምናምን ስላለ ትራንስፓረንት ነገር ስለሆነ እንደዛ ትልቅ ነገር ነው አባቴን ያሳመረ። ከዛ ራሱ አንዳንድ ሰው ትልቅ እድል ሊያገኝ ይችላል፣ አነስ ያለ እድል ሊያገኝ ይችላል። ግን ዋናው ነገር ንጹህ ሰው እንድትሆን ሰው እንድትቀበል ከዛ ዝገር ሁሉ ነገር ሊያስተካክላል። አሁን እውነት ለመናገር ከሲኒዮሪያኑ ብዙ ነገር ነው የተማርኩት። ለምን እዚህ በመምጣቴ ደስተኛ ነኝ። በጣም ደስ ብሎኛል። ሲኒዮሪያኑ የያዙትን እውቀት ነው ኢንተረስቱ ስለነበረኝ እሳቸው የሚይዙትን እሳቸው የሚሰሩትን ስራ ለማወቅና በቃ የእሳቸውን አርአያ ለመከተል በጣም እጥር ነበር። እግዚአብሔር ይመስገን በአሁኑ ሰዓት እንደው ከሞላ ጎደል ብዙ እውቀት ይዣለሁ ብዬ ነው። ለምን ፈለገ አንድ ማሽን ቢሰበር አንድ ሞል ዳሜጅ ቢሆን ወደ ሌላ ቦታ ያይሱ ራሳቸው ተመራምረው ራሳቸው ፈልጠው ቆርጠው ትክክለኛውን ነገር ነው የሚያመጡት። ያን ነገር ላይ ብዙ መኝ ነበር። አሁን ግን የእሳቸውን አርአያ ተከትዬ ያንን ነገር በማድረግ ደስተኛ ነኝ። እግዚአብሔር ይመስገን ጥሩ እውቀት ጥለውልን ነው የሄዱት ለኔ። ስለዚህ ሁልጊዜ ነፍሳቸውን በገነት ያኖርልን። አሁንም እሳቸው እውነተኛ ቦታ ቢሄዱ እኛን ተክተው ስለሄዱ በጣም ነው ደስተኛ። ይሄን ነው አንድ ነገር ለካቱ ሼቱ አሁን ከአባቴ ያስተማርኩት ከእናቴ ግን ሌላ ትልቅ ነገር ሁላችን እዚህ ውስጥ አባቴ ብቻ ሳይሆን ዋና አስተማሪ ማለት አንችልም። ጋሽ አበበ ቦጋለ ሁሉ ሰው ሊድ የሲኒዮራን ሬናታ ከጋሽ አበበ ወርክሾፕ ስትገባው ማዶሻ ብትጠይቅ ሚዝማር ብትጠይቅ በስንት መከራ ነው የምታገኘው። ያለ መስጠት አይደለም። ስትቀበል በፍቅር ያዝ፣ በጥንቃቄ ያዝ። ሽቦ ቢሆን ፒንሳ ቢሆን ካቻቢተ ቢሆን ማዶሻ ቢሆን ለምን ማለት እነዚህ ነገሮቹ ጋር እነዚህ ማሳሪዎቹ ጋር ድሮ ያልነበረም እነሱ በሽቦ በፒንሳ ሲሰሩ ፍቅር በጥንቃቄ እንደሰው ያዙትና ውጤቱ በኋላ ይደርሳል። ይሄ ሁሉ ነገር የምታዩት ራሱ በዛ
በዛኛ ያገኘን እና ውስጣችን ያደረገን ምልክት ከሼቱ ጋር እንጨቃጨቃለን። ትልቁ ዲስካት መሰሪያ እንዳትሰባበሩ እሱ ማለት እንደገና ሄደን ትገዛለህ። ኪስ ውስጥ ሳይሆን ሌላ ቦታ ጋር ነው የሚሄደው። ከዛ ደግሞ እሱ ምን ያፈጥናል ምርጡ ምናምን እኛ ያሸነፈን ለሱ ነው ለመጠበቅ እንደዚህ ትልልቁ እንግዶች እኛ ጋር ይመጡ። ምክንያቱም እኛ ጋር ሲመጡ በአንድ ቀን ስራ እንጀምራለን። ሌሊት ቢሆን ቀን ቢሆን ቢዛም ማብራት ካለ ማብራት ከሌለው ያን ጊዜ ያለ ጣራ የነበረ ጊዜ ሲሰሩ ያ ዩኒቨርሳል ፕላስቲክ ፋብሪካ ቀጣይ የሥራ ዓመታትን ልክ እንደ ከዚህ ቀደሙ በስኬትና በላቀ ተወዳዳሪነት ለበርካታ አስርት ዓመታት ለማስቀጠል ሁሉም ቤተሰብ እንደቀደሙት አባቶች ቃለ መሐላ ላይ ገቡበትም መድረክ ሆኗል። እንኳን አደረሰ ፎርሳ ዩኒቨርሳል። እንኳን ለ30ኛ ዓመት አደረሳችሁ። እንኳን ለ30 ዓመት በሰላም አደረሳችሁ። ፎርሳ ዩኒቨርሳል። ፎርሳ ዩኒቨርሳል። Come on.